ሃይ እንዴት ናችሁ? ዛሬ ስለ ሄፓታይተስ ቢ ቫይረስ የተወሰነች ነገር መናገር ወዳለሁ። ሄፓታይተስ ቢ ቫይረስ ማለት ምን ማለት ነው? በምን ይተላለፋል? መከላከል እንችላለን ወይ? ባናክመው ምን ሊመጣ ይችላል? እምናክመው ለምንድን ነው? የሚለውን ነገር ትንሽ ማለት እወዳለሁ። ሄፓታይተስ ቢ ቫይረስ ዲኤንኤ ቫይረስ ነው። ከሰው ወደ ሰው የሚተላለፍ ነው። የማህበረሰብ ጤና ከሚያውኩ ህመሞች ወይም ደግሞ የማህበረሰብ ጤናን ከሚያውኩ ተላላፊ በሽታዎች አንዱ ነው። በተለይ እንደኛ አይነት ሀገርና አፍሪካ ሀገሮች ውስጥ ላይ ሌላው በምን ይተላለፋል? ሁለት ትልልቅ ወይም ሁለት ኮመን የመተላለፊያ መንገዶች አሉት። እነዛ ሁለቱ ቨርቲካል ትራንስሚሽን እና ሆሪዞንታል ትራንስሚሽን ይባላል። ቨርቲካል ትራንስሚሽን ማለት ከእናት ወደ ልጅ የሚተላለፍ ነው። ሄፓታይተስ ቢ ቫይረስ ያለባት እናት ወይም ሄፓታይተስ ቢ ሰርፌስ አንቲጅን ፖዚቲቭ የሆነች እናት ለልጇ የማስተላለፍ እድሏ ከ30 እስከ 50% ነው። እኛ ሀገር ላይና እኛን በመሳሰሉ እንደኛ ሀገር ኮመን በሆነባቸው አካባቢዎች ላይ በተሰራ ጥናት መሰረት ከእናት ወደ ልጅ ሄፓታይተስ ቢ ቫይረስ የመተላለፍ እድሉ ከ30 እስከ 50% ነው። ሌላው ሆሪዞንታል ትራንስሚሽንስ ማለት ምን ማለት ነው ከተባልን ለምሳሌ ጥንቃቄ በጎደለው ግብረ ስጋ ግንኙነት፣ ጥንቃቄ በጎደለው ስለታማ ነገር ሼር በማድረግ፣ ጥንቃቄ ጎደለው ሄፓታይተስ ቢ ቫይረስ ፖዚቲቭ በሆነ ወይም ሄፓታይተስ ቢ ሰርፌስ አንቲጅን ፖዚቲቭ የሆነ ሰው እቤት ውስጥ ኖሮ ጥንቃቄ በጎደለው እቃዎቹን ስንል የሱ ደም ወደኛ ደም የሚተላለፍበት ወዮቹን በሚጥስ መንገድ እምንነካካ ከሆነ ለምሳሌ የጥርስ ብሩሽ ለምሳሌ እሱ የተጠቀመበት ስለትኛ ደግመን የምንጠቀመው ከሆነ ይሄ ሆሪዞንታል ትራንስሚሽን ነው። ይሄ ደግሞ ስንት ይሆናል ካላችሁኝ ወደ ከ40 እስከ 60% ይደርሳል ማለት ነው። እዚህ ይሄ መተላለፊያ መንገዱ ዋና መተላለፊያው መንገዱ ይሄ ነው። ትንንሽ መተላለፊያ መንገዶቹ ቁጥራቸው ፐርሰንታቸው ትንሽ የሆነ በዚህ ዘመን ብዙም ባይኖርም ጥራቱን ያልጠበቀ የደም ልገሳ ከአንዱ ሰው የወሰነውን ደም ጥራቱን ባልጠበቀ ምርመራ ባልተደረገለት መልኩ ለሌላ ሰው የሚሰጥ ከሆነ ዲስ ዴይስ ግን እሱ ብዙም ኮመን አይደለም ወይም መንገድ አይደለም። መተላለፊያ መንገዱ ይሄን ይመስላል። ለአሁን ያለኝ ይሄ ነው። ቻው።